ና ግባ አንድ ሰው እንዴት ከፈረስ ጋር እንደዚህ አይነት ጓደኝነት ሊፈጥር ይችላል? ደስተኛ እንኮ እስከ ዛሬ ነበርሽ እሺ ይሄን ሁሉ ኖሮ ሶኖሪ ነበርሽ ዛሬ ሰው ስታገኝ ነው ይውልሽ ማን ነው የመጣው አንተ ለምን ምን ማለት ነው በቃ መፈለግ አለበት እኔ ተደርገኝ እሺ አትጠቀም በቃ እኔ በሰላም እወጣለሁ እሺ መጀመሪያ በቃ እሺ ውጣ በሰላም እናል ገማኔ ነው ከምን ፈለክሽ ምን ቀረክ እኔ ምንም አልቀረኝ በቃ እኮ ምንም መኖር አልፈልግም ቤትሽ ውስጥ እንደቆለፍሽ እኮ በቃ አልፈልግም ኑሮዬን ወድጃለሁ አሁን ያለሁበትን ተመችቶኛል አሁን በጣም አዝታለሁ እሺ ቆይ ተረጋጊ ያወራን አይደል እንዴ ይበቃል እሺ አሁን አሰባሽ ሜላት አባክሽ ድርቃት ያውልሽ መሄዱ መፍትሄ አይሆንም በቃ ጨርሰናል እኮ አንዴ ተረጋጊ እንዴ በቃ ተረጋግቻ ደምትኮ ሌላ ምን ትፈልጋለህ የምትፈልገው ነገር አለ ይከፋቻል እንደውም ዛሬ ባትሄጂ እስከኛ ገባ አረ በቃ ዛሬ ነቂ እሷም ለእህትህ ናት አሁን ላይ እደበቃለሁ ማንንም ማየት አልፈልግም ይጨንቀኛል ስለ ብዙም ደስተኛ አይደለም ሲቀጥል ደግሞ ሌላው ምን አለ መሰለህ በሁሉም ሰው ተወዳጅ የምትመሰገን ሴት እንደነበርኩኝ አውቃለሁ ተቆልፏል መስለኝ ምንድነው የሁሉ ጨለማ እሺ ሜሎ በቃ አሁን እንደዚህ ቁጭ ብለን ስናወራ ነገሮች ቀላል ይሆናሉ እኔም በነገራችን ላይ ከፈረስ መጋለብ በጣም ነው የሚመችኝ በጣም ነው የምወደው ከልጅነት ጀምሮ እውነት ለመናገር እንደገና ደግሞ ተፈጥሯቸው ደስ ይለኛል የፈረስ ምክንያቱም ብዙ የሚያዝናና ነገር አለው የፈረስ ግልቢያ ምናምን ደስ ይለኛል እስኪ ምናልባት ከሰው ይልቅ የፈረስ ጓደኞች እንዲሆኑ የመረጥሽበት እስኪ ምክንያት ምንድነው ምንም ይሰማዋል ያስደስቱካል ምንም ነገር አያጎሉብህ ለምሳሌ እስኪ በቃ ከሰው ይሻላሉ በጣም እስኪ እንዴት እስኪ ንገሪ በሁሉም ነገር በቃ ሁሉንም ነገር ባይናቸው ይነግሩሃል በንግግር መግባባት ይችላል አብራቸው ከቆየ ይሰሙሃል ከሰው በላይ እነሱ ጆሮ ይሰጡሃል በማንኛውም ነገር ደስተኛ የሚያደርጉት እነሱ ናቸው ሰውን ይተካል ነው ያልሽኛለሽ ከሰው በላይ እውነት ጥሩ ነው እንግዲህ ምልሽ ይሄ በጣም ደስ የሚል ነገር ነው እንደ ሐሳብ አዲስ ልምድ ነው ምክንያቱም ያለ ነገር ነው እንጂ አዲስ ልምድ አይደለም ውጭ ሀገሮችም እኮ የተለመደ ነው አይደል እንዴ እኛ ነን ሁሉም ነገር ቋንቋ ትግባቡን በምንድን ነው የምትግባቡት በራሳቸው ድምጽ እንግባባለን አንቺ የእነሱን ድምጽ ታውጫለሽ አውጣለሁ እስኪ ለምሳሌ ከሰው በጣም ትልቅ መፍትሄ ያገኘው ምክንያቱም ሰው ማውራትና ፈረስ ማውራት በቃ ኖርማሊ በቃ ሰው ብትለው እንደዚህ እንደ እህት በቃ ይጮህብሃል ምናምን ነገር እንደውም ከእህቴ ይልቅ ወንድሜ ይሻለኛል ከወንዶች ሁሉ ወንድሜ ነው የምወደው ወንድ ከተባለ እሱ ይሻለኛል እንጂ ሌሎቹ ማንም ይረዳኝም የለም ቆይ ሰው የሚረዳኝ ሰው የለም ነው የምትይው ከወንድሜ በስተቀር ችግሩ ካንቺ ሆን ችግሩ ወንድሜ ነው ለምን ወንድሜ ተረዳኝ ሌሎቹ ለምን አይረዱት ለዛ ዝምታ መረጥኩ በቃ ወንድምሽ ይረዳሻል ቢያስባለሁ ቆይ ትምህርት ቤት አካባቢ ሰፈር ውስጥ ስላንቺ የሚወራው ነገር ምን አገባኝ እኔ መለከተኛል እንዴ አያበሉኝ አያጠጡኝ ምን አገባኝ ምክንያቱም ማህበራዊ ህይወት ሊባል ነገር አረ በእውነት የለም ሁሉም የራሱን ህይወት ለማሯሯጥ ነው እንጂ ምንም ነገር የለም ውሸት ነው ምግብ ምናምን አትበይም አሉ ምን ይሰራል ለማጠቀም ምግብ እና በምንድን ነው የምትኖሪው እግዚአብሔር ይመስገን እንደምሰው እንደሚኖረው ኖራለሁ ሰው ማለት አይረበኝም አይተመኝም በቃ ማለት ቆይ በግዴታ ነው እንደ ሰው ይራባችሁ ይባላል ካራበኝ አራበኝ አይደለም እሱ አላልኩኝም እኔ ግን የሰው ልጅ ያለ ምግብ እንዴት ይኖራል ማለት ጤናሽ ላይ ሌላ ችግር መኖር ካለበት ይኖራል ጤናሽ ላይ ሌላ ችግር ምንም የለብኝም
ቅድም እንዳልሽኝ ከቅርብ ጊዜ ወዲህ ነው ይሄ አዲስ ነገር የመጣው ወይም አዲስ ነገር ላንቺ አዲስ ነገር አይደለም ግን በቃ በህልም ያየው ያ ነገር ጧት ላይ ሲወጣ ያየዋት አይነት ፈረስ አየው በቃ ከሷ ጋር ፍሬንድ ሆንኩኝ ወደ ሌሎች ጋር ስትሮጥ አብሬ ሄድኩኝ መጋለቢያውን አወቅኩት ምናምን በቃ ከፈረሶች ጋር መሆን ጀመርኩ እና ሰው አስጠላኝ በቃ ስለዚህ አዋዋልሽ ወይም የምትይበት ውሎ ለተፈጥሮ በጣም ሐሳብ አይነት ሰው ነኝ ግን እስኪ እንደው ልጠይቅሽ እስኪ ስላስተዳደግሽ ከሰዎች ጋር ስለነበረሽ ቀረቤታ እስኪ ስለበፊቱ ጊዜ እናውራ በቃ ማለት እስቃለሁ ሳቃ በዛለው እጫወታለሁ እታዘዛቸዋለሁ ትላልቅ ሰዎች እወዳቸዋለሁ ይወዱኛል ከሩቅ ካዩኝ እንደውም በፈገግታ ሁሉ የሚቀበሉኝ አይነት ልጅ ነበርኩኝ አሁን ላይ እደበቃለሁ ማንንም ማየት አልፈልግም ይጨንቀኛል በፊት ላይ ከሁሉም ጋር እንትን ነበረ በትምህርቴም ቶፕ ነበርኩኝ ከዛ አሁን ላይ ያስጠላኝ መጣ ትምህርቴም በቃ እንደ ድሮ አይደለም ስለ ብዙም ደስተኛ አይደለም ሰው ጭራሽ ላይ እኔ ሳያቸው ያስጠሉኛል በተለይ ወንድምና በጣም ነው የሚያንገሸግሽኝ ሲቀጥል ደግሞ ሌላው ምን አለ መሰለ እኔ እንጃ ያን ያልተሸላሚ ነበርሽ ልጅ አሁን ላይ ምን እንትን እንዳለኝ አላውቅም ትምህርት ሊያስጠላኝ እንደቻለ አባላቅም ግን በቃ በሁሉም ሰው ተወዳጅ የምትመሰገን ሴት እንደነበርኩኝ አውቃለሁ ታዲያውን ከዛ ሁሉ ሰዎች የሚያከብሯት አንቺ በቃ እሳቸው ይጨንቀኛል ያስጠላኛል እኮ ምክንያቱም ይወልሽ ምን መስለሽ የትኛውም ሰው ወይም አንድ ሰው በቅጽበት የሚለውጠው ባህሪ አይኖርም ብያምናለሁ የትኛውም ባህሪ ድንገት ተቀየርኩኝ ምን ይፈጠር ግድ የለም እንዴ ሰው አይደለም እንዴ መለወጥ አልችልም ሰዎች እኮ ነን እንጂ ፈጣሪ አይደለም እኮ እንዴት ነው የመጣሽበት አስተዳደግ አሁን ካለሽበት በጣም ፍጹም ተቃራኒ ነው በቃ ምንም ማየት ያስጠላኛል ላይኔ በቃ ላያቸው ያስጠላኛል ከወንድሜ ውጪ ማንንም ማየት አልፈልግም ቆይ እሺ ለምሳሌ ወንዶችን በሙሉ ምናምን አይመቹኝም ምናምን ብለሽ በቃ ላያቸው አልፈልግም ወንድምሽም እኮ ግን ወንድ ነው እንዴ እሱማ የተለየ ወንድ ነው በቃ ለኔ የሚያስብልኝ እውነተኛ ወንድሜ ነው እሺ ሴቶች ምን በቃ ላያቸው አልፈልግም በቃ በቅርብ ሰው ማየት አትፈልጊም ይበልጥ ግን ወንድም እንደው ምክንያት ይኖርሽ ይሆን በቃ አስጠልቶኝ ያለ ምክንያት የበደለሽ ወይም ማንም የበደለኝ የለም ይስከፈኝ በህይወትሽ ቁማር የተጫወተብሽ ማለት የሆነ ሴራ ይሰራብሽ ሰው አለ ማንም የለም እኔ ጠላት የለኝም እሺ እናትና አባትሽ ላንቺ ያላቸው በጣም ይወዱኛል የሚሳሱልኛል እንቁላላቸው ነው ከሁሉም በላይ ለኔ ያደላሉ እሱን ደግሞ አውቃለሁ እኮ አሁን እንደዚህ አይነት ባህሪ እንዳለሽ ምንም አቁ በቃ ያውቃሉ ሰላም እላቸዋለሁ ወደ ክፍል ላይ ገብቻ አጣናለሁ ብዬ በሬን ዘጋለሁ ማን ያውቃል ቆይ ማለት ግልጽ ያልሆነልኝ ነገር በጣም ብዙ ዓለማችን ላይ በጣም ብዙ መልካም ሰዎች አሉ በጣም መጥፎ ሰዎች አሉ አንቺ መጥፎውንም መልካሙንም አንድ ላይ አጠቃለሽ የሆነ ዳራ ሲዘሽ ከግዑዝ ነገር ጋር እንደዚህ ምንም ጉዝ አይደሉም በቃ እነሱ እንደ ሰዎች ናቸው እንዴ ምን አሰበክ ነው እንደ ሰዎች ሊሆኑ አይችልም ማለት ናቸው ያዳምጡሃል ይረዱካል ያዝናኑካል በቃ የፈለክበት ቦታ እየወሰዱ ከተፈጥሮ ጋር ያዝናኑካል ታዲያ ከዚህ በላይ ምን አለ እሺ ማለት ግን ግልጽ ስላልሆነልኝ ነው ማለት ያንቺ እናት አባት እህትሽ ወንድምሽም እኮ ከሰው ነው የሚመደቡት በቃ እኔ ማንንም ማግኘት አልፈልግም የተለየ ምክንያት አለሽ በቃ አልፈልግም አልኩ እኮ ከዚህ በላይ ምንድነው የምትፈልገው እንዴ እናል ገመኔ ነው ከምን ፈለክሽ ምን ቀረክ እኔ ምንም አልቀረኝ በቃ እኮ ታዲያ ምን ቀረ ከዚህ በላይ እሺ ያወራን አይደል ተረጋጊ እስካሁን እንዳወራ ነው ቁጭ ብለን ነው ተረጋግተን ነው ይኸውልሽ አይደለም 10 ጊዜ ደጋገምኩ በጣም ሰለቸኝ እኔ ራሱ ለራሴ ለወራት በጣም አንገሸገሽ አይ አሪፍ እኮ ነው ምልሽ እኮ በቃ እሺ ሌላ ምትጠይቀኝ ነገር አለ ምንድን አለ ሰዎችን እንደገና ለመውደድ አልሞከርሽ አልሞክርም አላስብም አልፈልግም እሺ እህትሽ ለምን ነው የምትላት በቃ አልፈልግም ካልፈለኩስ ወዳት ነበር ጣለዋት በቃ
እህትሽ እኮ ላንቺ ሆነ በቃ ሻው ምን ፈለክ ሌላ ምን ቀረክ ጓደኛዋ ነጋ አንተ ወደዳት እኔ ደግሞ ምንም ላረግልኝ በዛ መንገድ አይደለም ያልኩት እኔ ያልኩሽ እህትሽ ላንቺ መፍትሄ የፈለገች ያለ ለምን ምንም መፍትሄ የሚፈልግ ነገር የለም እኔ እኮ እንደማንኛውም ሰው ጤነኛ ነኝ አይደል እንዴ በቃ ማህበረሰቡ እኮ የሆነ እየጠላሽ ማህበረሰብ ምናምን ብሎ ነገር የለም እኔ ማንንም ማየት አልፈልግም ነው ያልኩት የምንኖረው እኮ ከሰው ጋር ነው በቃ ምንም መኖር አልፈልግም ቤትሽ ውስጥ እንደቆለፍሽ እኮ በቃ አልፈልግም ኑሮዬን ወድጃለሁ አሁን ያለሁበትን ተመችቶኛል እሺ ወይም እስኪ ክፍልሽን ማየት ፈልጋለሁ አትይው ምን ችግር አለ አልፈልግም በቃ አሁን ጓደኛው አሁንስ አበዛው አንቄ ነው የምገልሽ ስነ ስርዓት ይኖርክ እሺ ተረጋግሽ እንዴ እሺ ተረጋጊ ግዴላ ከፈልየውሽ አንቺ ደህና የምትሆኚ ከሆነ ደህና ነኝ በቃ አላመመኝ ወደ ነበረው ህይወትሽ የምትመለሽ ከሆነ አንቀሽ ብትገልኝም ችግር የለም ደህና ነኝ ይኸውልሽ ግዴለሽ ምሽ በይኝና አሁን ኃይለኛ ጸብ ልታስነሳ ነው ክፍሌንም ሆነ ምንኛውንም ነገር የኔን ነገር እንድትነካም እንድታይም አልፈልግም በቃ እሺ ወይ ቦርሳሽን አሳይ አላሳይም ምን ችግር አለ አሁን ጓደኛው ነን አይደል እኔም የኔን ክፍል አሳይሻለሁ አልፈልግም እኔ ማየት አልፈልግም ምን አገባኝ እኔ ስላንተ እኔ እፈልጋለሁ እኔ አልፈልግም እንዴ ምን ችግር አለ በቃ እኔ ካልፈለኩኝስ እንዴ እኮ እሺ ይኸውልሽ ምን መሰለሽ እኔ ክፍልሽን ማየት የፈለኩበት ዋናው ምክንያት አሁን በጣም አውርተዋል እሺ ቆይ ተረጋጊ እንጂ ያወራን አይደል እንዴ ምንም ያወሩትን ጨርሰናል እኮ የተነጋገርን ነው አይደል የሆነ መፍትሄ በቃ ጨረስኩ እኮ ምንም አይነት መፍትሄ የለውም እሺ 2 ደቂቃ ብቻ ተረጋጊና 5 ደቂቃ ነው ያልከኝ 50 ደቂቃ ተጠቅመበት ይበቃል እሺ አሁን አሰባክሽ ሜላት አባክሽ ድርቅ አትበይ አሁንስ ለመታክ ነው እሺ ስነ ስርዓት ይኑር ዞር በልልኝ አጠገቤ ማንም ላይ እጄን አስቻ አላውቅም አንተ ላይ ግን እጄን እንዳነሳል ታደርገኝ እንደፈለግሽ ልታደርጊ ይችላል አሁን ዞር በልልኝ ከአጠገቤ ዞር በልልኝ ተረጋጊሽ ዞር በልልኝ ምንም አልረጋጋም ልጣበት ተወጫለሽ እኮ አንድ 2 ደቂቃ አሻውሪ ስንቴ ነው 2 ደቂቃ 5 ደቂቃ እያልክ እዚህ ያስቀመጥከኝ ክፍልሽን ገብቼ አንዴ ብቻለሁ እንዳታስበው በቃ አይመለከትም ያውሽ የምገባው ለምን መሰለሽ ተረጋጊና አዳምጪኝ አሁን አሳልፈኝ ማለት እሺ ተረጋጊ ቆይ ያውልሽ መሄዱ መፍትሄ አይሆንም በቃ ጨርሰናል እኮ ያውሽ አንቺ ነሽ ጨረስኩ እኔ አልጨረስኩም ያው እኔ መጣሁት እንድንተጋገዝ ነው ሚስጥርሽን ተጋገዘው ነገር የለም ሜላት እኔ ሚስጥርሽን በረም ይላል ባከ ካሜራ አምጥተህ ካዘበዘብከኝ በኋላ ነው ሚስጥር የምትለኝ አሁን ሰርበልኝ ግዴለሽ ተረጋጊ ሜላት እባክሽ ያውልሽ ምን መሰለሽ ምን ልትረዳኝ አልቻለችም ነገር መታሰሪብኝ ማንም ሴራ እየሰራብሽ አይደል ምንድነው ያገኘው ነገር አለ እንዴ ወንድሜ ልትረዳኝ አልቻለችም ያው ተረጋግተን እኮ ያወራን ነው አይደል በጣም ጎበዞች ናቸው አጨበጨብኩላችሁ የምን ማጨብጨብ ነው ተረጋጊሽ ተረጋጊ አንዴ ተረጋጊ በቃ ተረጋግቻ ደምትኮ ሌላ የምትፈልገው ነገር አለ ለምን ፈልገው በቃ ምን ነገር አለብኝ ነገር ልንገርሽ እሺ አሁን አሳልፈኝ ወደዛባክ እሺ ተረጋጊ ዞር በልልኝ ብያለሁ በቃ ዞር በልልኝ ጨርሻለሁ ከተደበደበን ማለት ነው ተረጋጊ ጭራሽ ነገር አሰረችብኛሽ ደግሞ ምንም አላደረገችም ዞር በልልኝ እሺውን ያውልሽ ሜላት ለምንድነው ቁጭ ብለን በቃ አርፍጄባቸዋል ይከፋቸዋል ልሂድበት ይከፋቸዋል ይከፋቸዋል እንደውም ዛሬ ባትሄጂ እስከኛ ገባ ኧረ እባክህ ለኔ ነው ያስጠላችኝ በቃ ጨንቆኛል ዞር በልልኝ ቆይ ከሰው ይልቅ እነሱ ወደሻቸው ነው ጉዝ ነገር ምኑ ነው ጉዝ አይደለም ጉዝ አንተ ጉዝ ሆነ ይላልሽ ለኔ ግን ጉዝ አይደለም ምንድነው እንደዚህ ሁለተኛ እንደዚህ እንዳትላችሁ ገባ እሺ ጉዝ አልላቸውም እሺ በቃ ጉዝ አላሳልፈኝ እሺ ምንም መረጋጋበት ነው ዞር በልልኝ ማለት ነው ተረጋጋ አንድ ያጅልኝ መይታ ክፍል ለዮሽ መይታ ክፍል ነው አንድ ና ገባ ቁልፍ ነው ተቆልፏል መስለኝ ምንድነው ሁሉ ጨለማ ስለዚህ የሆነ ነገር ቢኖር እንደበቃችሁ ቁልፉን እንቀበላት ቁልፉን የት ያደርግሽ ቁልፉን አንቺ ዘርበይ ዝም በይ
ለምን ደሞ አንገባው የደበቅሽው ነገር ነው የደበቅሽው ነገር ነው አይመለከታችሁም አትገቡም በቃ ምንድነው ሁሉ እንዴ ተፈረፉት እዚህ ምን ያሰራል ምን አገባክ አይመለከታችሁም እንደዚህ ተገኝሽ ማናችሁ ነው እንደዚህ መጥፈትሽ አሁን ሁሉንም ነገር አውቀናል ባይናችን እኮ እሺ ምንድነው የምትፈልጉት ከኔ ለምንድነው ከህይወት የማትወጡት ካንቺ የምንፈልገው ከዚህ ህይወት እንድትወጪ ነው በቃ ምንም አልፈልግም ተመችቶኛል ታወኝ ቤት ውስጥ ምን ይሰራል በቃ ታወኝ አንድ ጤናማ ሰው እኮ የሚያደርገውን ነገር አይደለም ያረፈው በጣም ጤነኛ ነኝ አይገባሽም በቃ ጤነኛ ነኝ ሜላት ወደራሽ ተመለሽ እኮ ምንድነው የተፈጠረው ይሄን ወደራሽ የተመለስኩ እኮ ነኝ አንድ ሰው እንዴት ከፈረስ ጋር እንደዚህ አይነት ጓደኝነት ሊፈጠር ይችላል ደስተኛ ነኝ ህይወት በሙሉ ከፈረስ ጋር እንዴት ይሆናል ሰው ነሽ ሰው ነኝ እኮ እንተጋገዝና ከዚህ ነው አልፈልግም በቃ ደስተኛ ነኝ ለምንድን ነው የማትፈልጊው እኮ አንቺ በቃ በደስታ ይመልሁን ደስተኛ እኮ እስከ ዛሬ ነበርሽ እሺ ይሄን ሁሉ ኖሮ ሶኖሪ ነበርሽ ዛሬ ሰው ስታገኝ ነው እስከ ዛሬ ነበርሽ ይቅርበኝ እኔ ቆንጆ ምንም ይቅርበኝ አትበይ በቃ ተይ ተረጋጋሻውን ተረጋጋሽ አሁንም በቃ አልፈልግም በቃ አወቃችሁ አይደል ወጥልኝ በቃ እኔ ምንም አልፈልግም ያ ይኸውልሽ ማን ነው የመጣው ምንድነው ሰላም ማን ቤት በተምታተረምሱ በቃ ያለ ነው ክፍሌ ምናምን እየበረበሩ ነው ያስቸገሩ ነው አትማታ ምንድነው ቤት በተምታተረምሱ ሰላም ምንድነው ሰላም ነው የተመሰሱ አንቺ ተረጋጊ ምንድነው ማን ምን ያደርጋል እኔ ጋዜጠኛ ነኝ ተረጋጋ ማን ነው እና ቤተሰብ የምን ያደርጋል ጋዜጠኛ ምትል እሺ ማን ነው አንተ ስም አንዴ እንረጋጋሽ ማን ነው እሱ ጭራሽ ቤቴ መጣ ማን ነው ትላለህ እንዴ ተባለ ችግር የለውም ተረጋጋ ተረጋጋ ምንድነው ማን ነው ምንድነው ጋዜጠኛ ነው ስለዚህ አንዴ ምን እናንተ ጭራሽ ቤት ውስጥ ገብታ የሰው ክፍል ሁሉ ምትገባ ማለት አዮ ለኔ መጣሁትኝ ይኸውልህ የሜላትን ችግሮች ለመፍታት ነው እና የኔ ምን ሆነች እሷ ሜላት አሁን እኮ ተረጋግተን ኖ ይኸውልህ ቤትማ እኔ ጋር ነው ነገር እነና ነገር ያ ነገር ወይ ተረጋጋሽ ወንድሜ ተረጋጋ እኔ ተረጋጋ ይወጣ ቤቱ በትርምስ ነው የተራመሰው ተብዬ ምንም እዚህ ትርምስ የለም መጀመሪያ ምንድነው ይሄ ሁሉ ሰው ተሰብስበው ምንድነው ጭራሽ እሷ ገብተህ እንደዚህ አይነት ማለት እሷም ለእህትህ ናት እኔ ደግሞ ጋዜጠኛ ነኝ ህጋዊ ጋዜጠኛ ነኝ እኔ ፍቃድ ያለኝ ሰው ስለ ጋዜጠኛ ምናምን አትብኝ አሁን ይኸውልህ ሌላ ነገር ሳይፈጠር ለቀቤቴን የደቃንቀመ ወጣ እሺ ቆይ ተረጋጋ ኖ በቃ ዳይ ወጣ ቆይ አንዴ ላውራሽ ምን ማለት ነው በቃ መፍትሄ መፈለግ አለበት እኔ ቆይ ተረጋጋ እንጂ ተረጋጋ የሚመለከተው ተረጋጋልኩኝ ምን እንደምረጋጋው ናርክስ ጉዳይ በቃ ቆይ ና በቃ ተውጣ ደግ ተረጋጋሽ ተወጣላ እወጣለሁ አንዴ ተረጋጋ አሁን ይኸውልህ ኃይልን ተቀመጥ አድርገኝ መውጣት እወጣለሁ አንድ አዳምጠኝ እሺ አንድ ደቂቃ አዳምጠኝ እሺ እንድትቀመጥ አድርገኝ እሺ አትጠቀም በቃ እኔ በሰላም እወጣለሁ እሺ መጀመሪያ በቃ እሺ ውጣ በሰላም እወጣለሁ ምንም ነገር አልፈልግም ውጣ ያንተ ስም ማን ነው ማንንም ውጣ አልኩ እሺ አንዴ ተረጋጋሽ ሰው እንደታሰበው እወጣለሁ በቃ አንቺ አትተቀምጫ አንቺ ጋር ነው አይደል እንደሰው አይውልሽ አትተቀምጫ አንቺ ጋር ነው አይደል ናስቲ ቁጭ በልና በስርዓት ነው አራስኪ በተረጋጋ መንፈስ በቃ ቶ ተቀመጭ አንቺ ጋር እናወራለን በኋላ እኛ እንወጣለን በቃ እሺ ግሬ ነው እንወጣለን ካሜራ ግን ከመውጣቴ በፊት አንድ ነገር ልጠይቅ ምን ነው ጥያቄ አንድ ጥያቄ ምን ነው ጥያቄ ማለት የሷ እህት ወንድም ነህ አይደል አንተ እሷ ደግሞ ያንተ እህት ናት እና እንደዚህ ይሆንሽ ለምንድን ነው ዝም የምትለው ስለዚህ ሰው ደኝ መልከተኛ እንጂ አንተን አይደለም ገባ ኦኬ ስለዚህ አሁን በቃ አሁን እሺ ወጣ ቶሎ ቢሴን ሰላም አድርገን አይደለም እሺ በቃ በሰላም እንወጣለን ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ እንግዲህ ዛሬ በሜላት ጉዳይ ያገኘናቸው አዲስ ነገሮች አሉ እንግዲህ ስለ ሜላት ጉዳይ ምን አገኘን ምን አዲስ ነገር አለ የሚለውን ነገር እንግዲህ እስከ ፕሮግራማችን ፍጻሜ አብራችሁን ስትሆኑ ታውቃላችሁ መጀመሪያ ግን ከዚህ በፊት እንግዲህ ያው ልክ ባልሆነ መንገድ ከነሱ ጋር እያወራው ትንሽ አለመግባባት ተፈጥሮ ነበረ በዛ ምክንያት እንግዲህ እኛም ነገሮችን ማለዘብ ስላለብን እንግዲህ ለማውጣት ችለናል መጀመሪያ ግን ባለፈው ለተፈጠረው ነገር ይቅርታ ጠይቃለሁ
በርግጥ እኔም ተደውሎልኝ የነበረው ቤት ስቶክ አታገርግር አለ በሰላም ነው ወይ ምናምን ብሎ ሲደውሉ ሰዎች በጣም ነው ደንግጬ የሮጥኩ የመጣሁትና እንደ አይነት ነገር ውስጥ ተፈጥሮ ሳየው ምን ላይ ጉዳይ አልመሰለኝምና ለዛ ነው እኔም እንደዛ ኃይል ተጠቅሜ ምናምን ገፍታተር ያስወጣችሁ እንጂ ነገሩን ወይ ቀድማችሁ አሳውቃችሁ ምናምን ቢሆን ኖሮ ቀስ ለማለት እንችል ነበርና እኔም ከሰማሁት አንፃርና ጂሆን ያገኘሁት ነገር ሳይ በጣም ኢሞሽን ሆኜ ነበር ለዛ ነው ያው የመጣንበትን መንገድ ባንድም በሌላም ያው ለታላቅ እህት እንግዲህ ለማስረዳት ሞክረናል ከሷም ጋር ተግባብተን ነበረ ትንሽ ሜላት ስሜታዊ ስለሆነች ብዙ የተፈጠሩ ነገሮች ስላሉ ነው እንጂ ነገሮችን በተረጋጋ ነገር ነው መጫወጫው አንዳንዴ ለመፍትሄ ከሆነ መፍትሄ የሚያመጣ ከሆነ ማለት ፍሬ ያለው መጫወጫው ብዙ ጉዳት የለውም ብዬ አስባለሁ ምክንያቱም የሚያመጣው መፍትሄ ካለ አንዳንዴ እንደዛ አይነት ነገሮች ይጠበቃሉ ያው ዛሬም የመጣሁት እንግዲህ ሜላት አሁን ላይ ያላት ባህሪ አሁን ላይ ያላት ጸባይ ፍጹም የሰው ልጅ መጥላት ደረጃ ላይና ግዑዝ ከሆነ ነገር ጋር ብቻ ህይወታን መኖር ይሄ ደግሞ በጣም ከባድ ነው እንደዚህ ሆኖ መኖር በጣም አስቸጋሪ ነው እና ከዛ አንፃር ለሷ ትምህርት ቤት አካባቢ ሰዎች የሚያገሏት ነገር ይሄ ነገር የቆየ ከመጣ እሷ አእምሮ ላይ የሚፈጥራቸው ብዙ ነገሮች ይኖራሉ እና ይሄንን ነገር መፍትሄ ለመስጠት ነው እኛ ይሄንን ጉዳይ የራሳችን ጉዳይ አድርገን ያዝነው የመጣንበትም ዋናው ዓላማ ምንድነው እሷ የሰው ልጅ እንድጠላ የሆነችበት ምክንያት ምንድነው እንደገና ድጋሚስ ወደ ከሰው ጋር ከማህበረሰቡ ጋር ከትምህርት ቤት ጓደኞቿ ጋር አካባቢው ላይ ካሉ ሰዎች ጋር ተግባብታ እንደገና እንዴት መኖር ትጀምራለች የሚለውን ነገር እንትን ለማለት ነው ወደዚህ የመጣ ነው ሌላ ዓላማ የለንም እስኪ ከዛ በኋላ እንግዲህ እንዴት ነው ያለችበት ሁኔታ ያው ከዛም በኋላ ያው ድምጽ ምናምን የምታወጣው ነገር ባይኖርም ግን ስታለቅስ ነው በቃ የምትውለው ቀንም ሌትም መተኛት የሚባል ነገር የለም ግድግዳው ጋር የሆነ ትመታለች ትደብድባለች ምናምን ብቻ እንዴት ነው መጽሐፍ ደፍተሯን እያነሳች ከግድግዳ ጋር ታጋጫለች በቃ መጮህና ማልቀስ ነው በቃ ስራዋ ከዛም በኋላ የሆነው ማለት ነው ሌትም ቀንም በቃ ምንም መኝታ የሚባል ነገር የላት ልታወራታ ሞክርሽ በጣም ሞክሬ ነበር ውጭልኝ ነው የምትለው በቃ ላይ ሻልፈልግም ውጭልኝ ነው የምትለውና ትንሽም ቢሆን እሱ ጋር ከወንድማችን ጋር ይሻላል ያላት ነገር እንጂ አንተን የምትረዳኝ ወንድሜ ምናምን አንተን ብቻ ነው የምፈልገው አንቺን ግን ላይ ሻልፈልግም ውጭልኝ ነው የምትለው ማለት ነውና በትንሹም ቢሆን እሱን እንትን ትለዋለች ተቀርበዋለች ምናምን እና አንተ ትረዳኛለህ ስለዚህ አንተ ብቻ እንድትመጣ ነው የምፈልገው ምናምን ነው የምትለው እስኪ ምናልባት ስምህን አልጠየቅኩም እስኪ ስምህን በዛው ንገረኝና እንደው አንተን በተለየ መንገድ እንደምትወድ እንደምታከብር እንግዲህ ከሷ አንደበትም ሰምቻለሁ እስኪ ስምን አስተዋውቀ ለምንድን ነው ምን አይነት እንክብካቤ ብታደርግላት ነው በዚህ ነው ያለ የምትወድ እሺ ዳግም ነው ባራው ነው ስሚ አዎ እሷም እንደታቃለ ያው ከልጅነቷ ጀምሮ እንግዲህ እኔ ያሳደግኳት ማለት ይችላል ቤቶችና አባቶቻቸው ብዙ ግኛ ጋር አይኖሩምና ያው ብዙ ጊዜ ቤተሰቡን እኔ ነኝ የመማራው ማለት ይችላል ማለት እነሱ ሁለት እህቶችን እኔንም ራሴን ያለጂ አንዳንዱ ነገር ማለት ነው ትልቅ ስትሆን ደግሞ ያው ኃላፊነት ስለሚኖርብህ እና የምትለኝ ነገር ስለማደርግላት ነው በሱ በሐሳቧ ስለምትስማማ ለዛ ነው እሷ ትድሽ ወደ ለኔ የተሻለ የምትቀርበኝና ጠይቀኝ ማላደርግላት ነገር የለም ህፃንም ሆነ የፈለገችው ቦታ ብትወስዳታለሁ መዝና የምትፈልገው ነገር ገዛላታለሁ ማንኛውም ነገርና ሁሉ ነገር አማክራኝ ጠይቃኝ እንቢ ስለማላላት በቃ ለዛ ነው ለኔ የተለየ ነገር ያላት እንጂ እንደተለየ ነገር ሁሉ ሌላ ምናምን አርጅራት አይደለም እኔም በጣም ነው ወዳት ከነሱ ውጭ ማንንም የለኝም የሷ እንደዚህ መሆን አሁን ያለው ጻባው እንደ እየተቀየረ ተመጣ በጣም ነው ኮይተ ጋርም ያወራን የነበረው ጨነቃለን ያሳስተፈናል ምን ማድረግ አለብን በጣም ያው እናንተውን ቀደማችሁን እንጂ በዚህ መንገድ መጣችሁ አሁን መጣታችሁን ደስተኛ ነን የሚመጣው መፍትሄ ምናምን ለማየተኛም ጥሩ ነው ግን በጣም ነው የሚያሳዝነው የሚገርምህ ወጥቼ ገብቼ ትምህርት ቤት ድረስ ከተመጣ ሁሉ ምናፍቃተት የናት በጣም ማለት ነውና
አሁን ያለው ነገር ከእህቴም ጋር ትንሽ አለመግባባት ይፈጥራሉ ማለት በቃ ስትገባ ውጭ ላይ ትላታለች የምትጠይቃትን ነገር በቅንነት አትመልስላትም ከምን የመጣ ነው ይሄ ነገር የሚለው እኔን የሚያሳስበኛል ግን ማለት በቃ ከኔ ጋር ደግሞ ለምንድን ነው የሆነ ጠበቅ አርግቼ እንዳልጠይቃት ምናምን ከኔም ጋር ያላት ነገር ታቋርጣለች የሚል ስጋት አደረብኝና ከዛ በኋላ ልጅቷ እንዳናጣት ፈራው ነኝ ምክንያቱም እኔም እንደ እሷ ከጠየቅኳት ለምን እንደዚህ ምናምን ነገር ካልኳት አንዳንድ ልጆች አይተው ከሆነ አንተ አጥብቀህ የሆነ ነገር በከለከልካቸው ቁጥር ካንተ ይርቁና ይጠፋሉ አንደኛቸው ስለዚህ እንደዛ እንዳይሆን ቢያንስ እኔ እየቀረብኳት ያለው ነገር ለማጣራት ነው እየጣርክ ያለሁት እና ለዛ ነው እሷም ትንሽ እኔ መስዋዕት ጠይቀኝ የምትለው ነገር ልርትን ይጅራታለው የሚያስፈልጋት ነገር ካለም ብር ምንም ሰጣታለውና በዛ መንገድ ትንሽ እኔን ተቀርበኛለች ግን ያቻስ ሳይሆን ማለት እንደው የሆነ ምንም ጥረት ምናምን እንግዲህ ስታረግ ያየሁት ነገር የለም ማለት እሱን እንትን እያልኩት ነበር እንደው ምንድነው ማድረግ ያለብን ከዚህ ስሜት እንድትወጣ ምን ማድረግ አለብን ባንተ በኩል ምንድነው ያሰብከው ምናምን ስለው በቃ ታያት አንቺ ምንድነው አትጫኛት እንዴ ምን በቃ አውርተናል ከኔ ጋር ስለዚህ ለምንድነው ማታያት አንቺ ምናምን ነው እኔ ጋር ይጮህብኛል ማለት ነውና እንዳለው አሁን በራሴ በኩል የሆነ ጥረት እያደረኩ ነው ምናምን ስትል ስለሰማውክ ነውና ምንም ምን ያየው ጥረት የለም ባንተ በኩል እውነት ለማውራትና ብዙ ጊዜ እንደውም እጨነቀውና ለምንድነው ዝም የምትለው ቢያንስ እኔ ጋር እንደዚህ ብቻ እንዴት ነው ስታየኝ ደስተኛ አይደለችም ትናደዳለች ስለዚህ ሞር እስኪ ካንተ ጋር ያላችሁ አታችመንት አሪፍ ስለሆነ በደም ልታወጣጣት ምናምን ሞክር ባልኩ ሰዓት ራሱ የሆነ በራጋጭተብኝ ኦር ምናምን ለምንድነው ማታየት ልጅቱ ምናምን ብለህ ነው የምትሄደውና ያለው ነገር ልክ አይደለም እውነት ለማውራት የሆነ ጥረት እያደረክ አልነበረ ያለው ነገር በደንብ ብትነግረው መልካም ነው ብዬ አስባለሁ እስኪ ምክንያቱም መቼም ሁሉንም ነገር ታጋራለች ብዬ አስባለሁ በጣም ተቀራረብ ከሆነ ይሄን ያህል ነፃነት የሚሰማት ከሆነ ካንተ ጋር ስትኖር ሁሉ ነገሯን ልታማክር እንደምትችል ግልጽ ነው እና አንተስ ስታስበው ይሄ ነገር ችላ የሚባል ይመስላል ምክንያቱም ያው እኛም ከትምህርት ቤት ጓደኞቿም በተለያየ መንገድ ከሚቀርባት ሰዎች ከጓደኛውም አንድ 3 ወር ገደማ እንደሆናት እንግዲህ መረጃው አለን እቺ ልጅ የተለየ ባህሪ ማምጣት ከጀመረች ጀምሮ ፈረሶችን እንስሳትን ጓደኛ ማድረግ ከጀመረች ይሄን ያህል ጊዜ አለማውራት መፍትሄ አለመፈለግ ለሚመለከተው አካል የሆነ ነገር አድርጎ የስነ ልቦና ባለሙያ ሊሆን ይችላል ብቻ ይሄን ጉዳይ ሊፈቱ የሚችሉ አካል ጋር አለማውራት ይሄን ነገር እንዴት ልታደርግ አልቻልክም ዝም ማለትስ ይሄን ያህል ጊዜ ልክ ነው ወይ ምን መሰለህ አሁን እንዴት እንደተረዳችሁት ያላቀም እንጂ እንትን ወደ ጥፋተኝነት ስሜት አመጣችን ነው ደግሞ ቆስ ደረጃ እንዴት እንዳመጣቻው አላቀም እንጂ ገርመህ በጣም ብዙ ሰዎችንም እየጠየቅኩ ነው ጉግል ማደርጋለሁ እንዲህ አይነት ስሜቶች ምንድናቸው ነው ማለት በርግጥ በቃ ብዙ ጊዜ አሁንም ታቃለች ቲም እናትና አባቶቻችን እዛ ዱባይ ነው ያሉት ሁሉም ጊዜና እቃ ይልካሉ እቃ እናከፋፍላለን እሱን በየቦታው በክፍለ ሀገሮችን ቤትን በተለያዩ ዞኖች ሁሉ ምናምን ምልከው ነኝ እዚህ ቤቱን ማለት ብዙ ጫና አለብኝ ቤተሰቡን ማስተዳደር ነኝ ማለት ይችላል እነሱ ዛሁን እንጂ እዚህ ያለው ነገር ከዛ የሚመጣውን እቃው ወደዚህ መቀበል ከዚህ ያለውን ደግሞ ወደ ሌሎች ቦታ ማከፋፈል ይሰራ ነውና በጣም አሽቸ ነው የምገባው የሆነ ጊዜ በቃ ኢቭን እኔ እንኳን ለራሴ ምግብ የሚመላበት እንኳን ጊዜ የለኝም ብዙ እሱ ነው በጣም ስትረሰረ ሆነ እዛ ጋር ያለው ነገር ለሷ ጊዜ አልሰጠዋትም ማለት ነው በዚህ ጊዜ አልሰጠዋትም እንጂ ይሄ ጊዜ የማይሰጠው ነገር አይደለም ያ ነገር ደግሞ እሱ ካቆመ አላ ደግሞ እኛም ኑሮ ማቆም ስለሆነ የግድሱን ማስተካከል ስላለብኝ እሱ ቦታ ላይ ተዝና አንደኛን ወይ ወደዛ ሁሉ ልካትን ፋዘር ጋር ምናምን ነገር እሱም ዘው እንዲያሳከማት ነው የሚል ሐሳብ ነበረኝ ለዛ ነው እንጂ እንዴት ከህቴ እንዲችላላታሉ ታስባለህ አንተ ይሄ ጊዜ የሚሰጠው ጉዳይ ደምትከን ነው ግን ደግሞ የኛም ደግሞ በጣም እንትን ብሎብኝ አስቸኳይ ስለነበረ የሚቀበሉ ሰዎችም እየደወሉ ምናምን በጣም ጊዜ ስላልነበረኝ እንጂ እሷ አላለመርዳት ምናምን ፈልጄ አይደለም እህቴ እኮ ናት ከኔ ውጭ እሷ አስማናላት እኮ በዛ ልክ አይደለም ይሆን ያለው በዛ ልክ አይደለም ወንድሜ ማለት እዚህ ጋር የሚቀድመው ስራ ነው ወይስ ደግሞ የልጅቷ ህይወት ነው ልክ ወዳልሆነ መንገድ እየሄደ ነው ህይወቷ ስለዚህ ነገር ደግሞ የባሰ ነገር ነው ሊመጣ የሚችለው እንጂ የተሻለ ነገር መቼም አይመጣም የሆነ መፍትሄ ነገር ላይ ካልተደረሰ ማለት ነው ስለዚህ መፍትሄ ልናገኝ የምንችልበትን መንገድ እንፍጠር ይያልኩ ብዙ ጊዜ ስደውልልህ ራሱ በሚሉ ጉዳይ እንድናወራ ፈልጋለሁ ምናምን ስልክ በቃ ታያት ምናምን ነገር ብለክ ጆሮይ ላይ ሁሉ ተዘጋብኛለች ስልክ
እና በጣም ግራ ነው ማለት ወንድም እንደዚህ ነው ወይ ከኔ በላይ እኮ እንደውም አንተ ለሷ የበለጠ እገዛ ልታደርግላት ይገባ ነበር አንደኛ ወንድ ነህ ሲቀጥል ደግሞ ላንተ ያላት አመለካከት በጣም የተለየ ነው ከቤተሰቡ ስለዚህ የበለጠ ከጎኗ ሆነ ልታግዛት ይገባ ነበር ግን አንተ ምንም ያደረክላት አሁን ልክ እገዛ ያረክላት እንዳለ ነው ያወራህ ያለው ግን ያ እነዛ ነገሮች በፍጹም ነው ያልቻልኩም እኔ ማዋሸቱ ለምን አስፈለገ ሁለታችሁ አንቺ አላየሽም ማለት ምን እንዴት ነው ዛሬ ነው ታያት በቃ ምናምን ብለሃርን እንዴት እንትን ብለ መገደል ያ ምን መሰለሽ እኔ እኮ እንደዛ ምልሽ ልጅቷ አንደኛ ነፃነት ያስፈልጋታል ምን አይነት ነፃነት በነገራችን ላይ ነፃነት የሚሰጣው ሰዎችን በራሳችን ምርጫ አስገድደን እንመራቸዋለን በተለይ ልጆችን ማለት ነው ስለዚህ አሁን እሷ በፈለገችው መንገድ እንድትሄድ ስለፈለኩ ነው ማለት በቃ የፈለገችበት መንገድ ትክክል እንዳልሆነ መጠየቅ ምናምን ነገር እንዴ አምሮ እኮ ልክ አይደለም አይደል እንዴ ትክክል እያሰበች አይደለም እንዴት ነው ሰው አስጠልቶኛል ስለዚህ እኔ ፈረስ ነው ጓደኛዬ ማለት ምን ማለት ነው ታይቶም ተሰምቶም የማይታወቅ ነገር እያየህ እንዴት ነው ነፃነት መስጠት እስኪ ጥያቄዎች ልጠይቅ እቺ ልጅ ከመጀመሪያው ጀምሮ እንግዲህ ስታድግ በአስተዳደጓም በምናም አንተ ካጠገቧ እንደነበርክ ተናግራል የሚገርምህ ነገር ማለት ነው ሲጀመር ስዕሎችን ራሱ የፈረስ እንትን ሁሉ ይዞላት ሁሉ ይመጣል የሆነ ቀራይችን በጣም ነው ይገረመኝ ሁላ ማለት ይዞላት ይመጣል ራሱ ጭራሽ ማለት ነው ይሄንን ከዚህ በፊት አልነገርሽ አሁን ነው እንትን ያልኩኝ ማለት ወደ አምሮ ይመጣልኝና ማለት ይሄ ምን ችግር አለው ቢልጅ ሰውኮ የፈረስ ነው አይደለም ያደረገችው ነገር ታውቃለህ እንትን ሮማ ላይ ምናምን ያደረገችውን አልጋ ክፍሏ ላይ ያለው ነገር በሙሉ ታውቃለህ ሰው ለምንድን ነው አንተ እንደገና ሰው ምን ያሽሮት ይስሚኝ አንቺ ቆንጆ ቤት መጥቶ ይሄ ነገር መቆጣጠር ማየቱ እንደነበረብሽ ቆይ አይደለም እንዴ ለምን ነው ጫናውን ሪቭ ሰምተመጭ እኔ እኮ ጫለው ነገር የተደረገው ጭራሽ እኮ ስዕል ሁሉ ይዘህላት የፈረስ የሆነ አፈልጋለሁ ትለኛለች የምትፈልገው ነገር ደግሞ አደርግላታለሁ የፈረስ ስዕል መምጣት ምንድን ችግሩ ለምን ፈረስ ፈልጋለሁ አምጣልሽ ችግሩ ያለው እዚህ ጋር ነው አይደል ችግሩ ያለው ነገር ለምንድን ነው ከእንደገና እንትን ያያለው አንተ ሁለታችሁም ምን እየተፈጠረ እንደሆነ አስረዱኝ ምክንያቱም እቺ ልጅ ከ3 ወር በላይ አዲስ የሆነ አኗኗር ዘዴ መከተል ጀምራለች አንቺም ቤት ውስጥ ተቀምጠሽ የሆነ ነገር ስታደርግ አልነበረም አንተም የሆነ ነገር ማድረግ አልቻልክም ሰበብህ ስራ ነው አንቺም ደግሞ ዝም ብለሽ ነው ቁጭ ያልሽው እሱን ጠይቀኝ ሁለታችሁ ነው አለ እኔ እየጠቀምኩ አይደለም ሁለታችሁም በዚህ ልጅ ጉዳይ ለምንድን ነው የሆነ ነገር ያላደረጋችሁት በዛ ላይ ከዚህ በፊት እንደነገርሽኝ ለቤተሰቦቻችሁ ግልጽ አላደረግንም ብላችኋል እናንተ ማትፈቱት ከሆነ እናት አባት መቼም የወለዷቸውን ልጆች አይጥሉ እንትኑም አላቸው ይሄን ነገር ለመፍታትም አቅሙም ገንዘቡም ሁሉም ነገር አለ ኮኔክሽኑም ይኖራቸዋል ዝም ያላችሁበት ምክንያት አልገባኝም ይኸውልህ ቤተሰቦቻችን 2 ሳምንት ሆናቸዋል ብያለሁ ወደ ዱባይ ከሄዱ ማለት ነው እነሱ በነበሩበት ሰዓት የነበረው እንትኗ እንደዚህ የወጣ ነገር አልነበረም ገባህ ያኔ ይሄ ብቻ መሆን መደበሩ ምናምን ነገር ነው እንጂ በዚህ ልክ የወጣ ነገር አልነበረም እነሱ ወደ ዱባይ ከሄዱ በኋላ ግን ይሄ የፈረስ ድምጽ ማውጣቱ ምናምን ጭራሽ እየባሰ መጣ ማለት ነው እኮ እየባሰ ሲመጣ ምናምን እሱን እንትን እያልኩት ነበር የሆነ መፍትሄ እንፈልግ እንደዚህ ያደረገች ነው ምናምን ስለው ምንም በቃ ከዚህ ግባ አላለውም ነገሩን ማለት ነው በቃ ታያት ምንድነው ወጣት አይደለች እንዴ ሶ ከራሷ ጋር ታያት ምንድነው የምትጨቃጨቂያት ምናምን አይነት ነገር ነው የሚለኝ ማለት ነውና እኔ በበኩሌ የምችለው ነገር ሁሉ አድርጌያለሁ ግን እሱ ደግሞ እኔን ሊያግዘኝ ካልቻለ እንዴት ነው ማድረግ ያለብኝ እውነት ለማውራት ስራ ምናምን ነገር ሰበብ ያደርጋል ማለት ያ ያክል ጫና እንደሌለው አውቃለሁ ስራው ምክንያቱም ማኔጅ የሚያደርገው የድርጅቱ ባለቤትም ስላለ እኔም ደግሞ ስላለው ማለት ነው ሁላችንም ነው ምን ሰራው የራሳችን የስራ ድርሻ አለን እሱ ባለው ልክ የወጣ ኃላፊነት ምናምን ኑሮበት አይደለም እና ስራ ነው ማመሸው ምናምን የሚለው ነገር የሚያስመሽ ምንም አይነት ስራ የለም እውነት ለማውራት እና እኔ በጣም ነው ግራው ሁሉ እስኪገባይ ድረስ ማለት ነው አግዘኝ ወይ ጸበል ነው ሰራት ኦር የሆነ ነገር እናድርግ ምናምን ስለው ራሱ በቃ ታያት አንቺ ምንድነው ምናምን ውጋት ሆንሽባት እኮ ብሎ በቃ የሆነ አመነጫጭቆይ ምናምን ወጥቶ ይሄዳል ማለት ነው ስለዚህ የፈረስ ፎቶ ለሷ በመስጠት ማለት አስተዳደጓ አሁን ባለችው ልክ ነው ወይስ ማለት ከሰዎች ጋር ያላት ቀረቤት አስተዳደግ እንዴ አረበናት ምን እንዴት ያለች ልጅ መሰለች በቃ አንተ ምንም እኮ ከማንንም ጋር ፍቅር ነች ሰው ጋር ሁሉ ሰው ያለፈ ያገደም ሁሉ ነው በቃ የሳማ ሰላም ያልት የሚሄደው ቤተሰብ ልጅ ብዙ ሰፈር ልጆች ጋር ስትጫወት እንደፈለገች ነው ማን ጋር ኮሚኒኬት አድርጋ የምትኖረው
እንጂ ምንም አይነት ችግር የለባትም እኮ አሁን ይሄ ችግር በጊዜ እኮ እንደዚህ ነገር አመጣች የማቱ እንደታቃለ አሁን አንደኛ ልጅቷ የሃይስኩል ተማሪ ነች ብዙ ነገር ይፈጠራል ትምህርት ቤት ስትሆን ምናልባት የፍቅር ግንኙነት ጀምራ ሊሆን ይችላል ለዛ ነው ነፃነት ሰጣልኩት ምክንያቱም ላንተ ስለማይ እኔ ራሴን ኦፕን አድርጌላት ነበር እንደታቃለ አንዳንድ ጊዜ ማንንም ቢሆን ብትቀርበውም እንዴት ነገሮችን በቃ ይሄ የግል ምስጢር ታደርጋቸዋል እና ለዛ እኮ ነው እኔም ታዋት ምናምን ነገር ምለው በቃ አንዳንድ ጊዜ አሁን አንተ እኮ ሰው ፍቅር ምናምን ታቃለ ወጣትንኛ ሳልፈናል ይሄ ጉዳይና ፍቅር ሲይዝህ ትርቃለህ ከሰው ብቻ ምን ያምራል በቃ ያስጠላል ምናምን ነገር የአይነት ስሜት ነው እኔ የሰማ በሷ ላይ የታየኝና ያ ነገር ነው ታያት በቃ አንቺ ያተረጅም እንዴ ምናምን ማለት እሷን መቆጣት ለታቆ ነው እንጂ ለሷ ያገባሽ ምናምን ያቋት አይደለም ምንድነው አሁን እያልኩ ያለሁት ልጆች ትምህርት ቤት ላይ ሁሉም እሷን ማለት በተለየ መንገድ ያያዩት ከጀመሩ የተወሰነ ጊዜ ሆኖታል ምክንያቱም ጓደኞቿ ፈረስ ናቸው ስልኳ ላይ ደብተሯ ላይ የሚያዩት የፈረስ ምስል ነው ይሄ ደግሞ ከሰውነት ባህሪ ወጣ ነው የምታወጣቸው አንዳንድ ድምጾች ልጅቷን ያገለላት ነው በየትኛው መንገድ እንዴት ነው እሷን ይሄ ተቀባይነት ሊያስገኛት የሚችለው አንደኛው ሁለተኛው ደግሞ አንተም እዚህ ውስጥ ተባባሪ ነህ ማለት ነው ፎቶ እየሰጣት ከሆነ ወደዚህ ህይወት እንድትገባ ወይም ደግሞ ሰዎችን ጠልታ ወደ ሌላ መንገድ እየሄደች ከሆነ አንተ ፎቶ የምትሰጣት ከሆነ አንተም በዛ ልክ በጣም እየደገፍካት ነው ማለት ነው ወይም ደግሞ ወደዛ እንድትሳብ ሰው የሚባል ነገር እንዲያስጠላት በማድረግ ውስጥ አንተ አለበት ማለት ነው አይደለም ይሄም እንደታቃለ እኔ የተረዳሁት የሆነ ሰሞን ላይ እንደዚህ አይነት ስሜት ውስጥ ገባና ምርት ደግሞ ትወጣለህ እና የአይነት መንገድ ስለመሰለኝ ነው ምናልባት አሁን እቺ ልጅ እንዴ ፎቶ ፈልጋለች ፈረስ ፎቶ አምጣልኝ እንደዚህ አይነት ቪዲዮዎችን አሁን የነጨች ቪዲዮ ምናምን ታያለች ፈረሶች ጋር ደስጫውት ፈረሶች ያሳደጉት እንከባከቡ ምግብ ሲገዙላቸው ምናምንና ያን ስለምታይ ምናልባት ያ ነገር ተጋብቶባት እና እንደዛ ማድረግ ፈልጋ ነው አይነት ነገር ነው የተረዳዋት እንጂ ወደዚህ አይነት ነገሮችን ጥልቀት ገባለች የሚል አይደል ያው ጊዜ እንዳልኩ ብዙ አልሰጣነ ተቆርጣ አልነበረም ማለት በቃ ይሄ አይነት በሽታ እንደሆነ አልገባኝም ምንም የሷ ፍላጎቷ ጊዜም ታሳልፍበት አይነት ነገር እንደሆነ ስለተረዳው ነው እንጂ እንዴት ለዚህ ተቆርጣ አልሰጥም እኮ ከዛ በፊት እኮ አውቃታለሁ ሰዎች ጋር በጣም ጥሩ ግንኙነት አላቸው እውነት ነው እንዴት አንድ ሰው ከመሬት ተነስቶ እንደዚህ አይነት ባህሪ ያመጣል ወጣትነቱ ያመጣው ነው ቢጀኮ ነው አንተ ታሪኩ አንዳንድ ጊዜ እንደዚህ አይነት ስሜቶች በራስ ላይ ይከናወናሉ በእኔም ላይ እንዲያልፎብኛ ቃልኩ የሆነ ጊዜ ሰው አስጠልቶኛል ፈረስ እንዲያስወድድ የሚያደርግ ወጣትነት እንደዛ ነው እንደሚያደርገው ሲቀጥል ደግሞ አይልኮ እንደሚያዳምጠኝ ሲቀጥል ደግሞ ልጅ መጀመሪያ እንዳልከው ኖርማል ነገር መስሎን ነበር አይደለ ሁላችንም ከዛም በኋላ ግን የፈረስ ድምጽ ማውጣት ጀመረች እያልኩ ነበር ምንም የሰጣው ትኩረት እኮ የለም ከዛም በኋላ ራስ እየተለማመደች ከሆነ እኮ ነው ፈረሶች እንደተማረች እንደነሱ መጮህ ምናምን አብራ እየተለማመደች እንደዛ እየቀለድክ ነው እሺ ለማንኛውም ግን እንደዚህ እንት ምትኛንቺ ምን ማለት ነው ይሄ እኮ ጋር ጉዳያችን ነው ታችናት አይደለም እንዴ ኮሚኒቲ ጥረት አላደረ እንደው አንድ ወንድ ለቱም የሚያደርገውን አይነት ጥረት አላደረክም ስለዚህ እውነታውን ተናገር ነው እያልኩ ያለሁት እንጂ ምን የተደበቀ ነገር እንዳላደረክ አይ ምናልባት አንተ ሲቀጥል ደግሞ ለምንድን ነው አንተ እንደገና እሷ ሙሉ ቦርሳዋ ከእንደገና ደግሞ አልጋ ክፍሏ በሙሉ የፈረስ ስዕልና ፎቶ ነው ያለው ስለዚህ ለምንድን ነው የምታመጣላት አንተ ለምንድን ነው የምታመጣላት እኔ የጠየቀችኝ ነገር ስለማለት እኛ ጥያቄ ራሱ ገና እንዳትርቀይ ስለምፈልግ ነው እንዳትርቀይ ስለምፈልግ ነው እኔ አምጣልኝ የምታይ ነገር ማመጣላት እኮ ለምንድን ነው የምትፈልጊው ብለህ መጠየቅ የለብህም በቃ ደስታ ይሰጠኛል አለች ደግሞ ስለዚህ ደስታ የሚሰጣት ነገር ለምን ልንሳት